try to lie to me, but I don't really care about it. Last year you Get what you need fast with the Amazon app. Download now. ሱመያን እንዴ ላይ ማስታወቂያ የምታሰሩ አይደለም እንግዲያውስ እሺ ሱመያን ምን አልተወጀተልሽ አሁን ያው ስለሰፈን ነው የምጠይቂኝ አንቺ ምን አለባሽ እኔ ባሌን አሳብደ ያን ካደረሰችው በኋላ እኔ ከሷ ምን ፈልጋለሁ እኔ ምንም አልፈልግም አቦ ስራውን አሰሪና አሁን ወይ ለማንኛውም ሰርፕራይዝ አለሽ ያ ተራፍራ ነው ቆስ አንቺ ሲሉ ተወራይ ተራፍራ አንቺ ሲማን ነው ሱሪ ላይ አንቺ ነሽ ያሳሰርሽ ምን ልታረጊ ነሽ ካንቺ ጋር ምንም አይነት ጸብ የለብኝም ደግሞ ታውቂናለሽ አይደል በቃ ሰላም ውዶች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ እና ወደ ጉዳይ ስገባ የሰይድ ሚስቶች ሱመያና ሀዩ የሚባሉት በጣም ያስፈራል። ማለት እኔ እንጃ ለወደፊትስ እንዴት ነው የሚኖሩት? ዘረኝነት በመሀላቸው አለ እና እንዲ እሷ ደግሞ በሀዩ ቤት ዱላ ይዛ መግባቷ ጥሩ አይደለም። ማለት ይሄ ራሱ በቂ ያስቀጣታል። እና እስኪ እናንተስ እንዴት አያችሁት? እዚህ ቪዲዮ ላይ በቤቷ በገዛ ቤቷ ዱላ ይዛ መታ አስራት አሁን ሀዩ ብትከሳት ሱመያ ላይ ቅጣት ትቀጣለች። ያው እሷ ለባሏ ብላ ሀዩ ከተወች እንጂ አንድን ነገር እኛ ቀለል አድርገን ስንተው በኋላ ነገሩ እየከበደ ይሄዳል ማለት ነው። እኔ በሀዩ ቦታ ብሆን ይሄን ነገር ችላ ብላ ባታው ጥሩ ነው። ከፈለኩኝ እሳት እንትሎክሳለሁ ከፈለኩኝ ምን እላለሁ ብላ ዘታ አባት ነው ሄደችው ማለት ነው። ይሄ ነገር ብከስና ወደ ህግ ብታቀርብ ለሷም ጥሩ ነው ብዬ አስባለሁኝ። እና ሀዩ ዝም ባትል ጥሩ ነው። እኛ ሰዎች አንዳንድ ጊዜ ቀለል አድርገን የምንተዋቸው ነገር በኋላ እየቆየ ሲሄድ ከበድ ያለ ነገሮች ይመጣሉ ማለት ነው። እና ሀዩ እንዴት ችላ እንዳለች እንዴት እንዳልከሰሰች ይሄን ነገር እኮ በህግ ብታቀርብ ለወደፊቷም ለሷም ጥንቃቄ ይሆናል ማለት ነው። አሁን ሱመያ የምትመካው በብሯ ነው የምትመካው በብዛት። አሁን ይሄ የዩቲዩብ ብር ብዙ ነው የሚከፍላት፣ በገንዘቧ ነው የምትመካው ማለት ነው። እና ለዚህቺ ሀዩ የምትባል ጉዳዩን ወደ ህግ ብታቀርበውና ከነ ቪዲዮ ከነ ማስረጃው ብታቀርብ ጥሩ ነው። ለምን ዝታባት አለች ለህይወቷ ማለት ነው። እና ይሄ ቪዲዮ ከደረሰሽ ሼር አድርጎልኝ ወደ ሀዩ እንዲደርስ አድርጉልኝ እና እንደዛ ላለውኝ መጀመሪያ ሱመያን እንደግፍ ነበረ። ቆንጆ ነበረ፣ ጸባዩም ቆንጆ ነበር። በኋላ ላይ ግን ትንሽ ጸባዩ ጥሩ አይደለም እንደኔ ማለት ነው። ሱመያ ታቸው በቃ ሽንቷን እየሸናች ነው። አንቺ እንደዛ ስትምጣጭ የነበረው ለዚህ ልብሽ ነው። እሷስ እሺ ጣውንቴ ናት። አንቺ ምንድነሽ ንገሪኝ። ሳይድ ምንሽ እንደሆነ አስረጅኝ። ሰይድ የባሌ ጓደኛ ነው፣ ወንድሜ ነው። እና ለምንድን ነው እንደዛ የምታወሪው? እኔ ወንድሜ ነው እኮ። ሰይድ ምንሽ ነው የምትሆን? እንዲህ በዱላ ሁለቱንም ይዘሽ በዱላ አስረሽ ከማስጠየቅ ሁለቱም ባለትዳር ናቸው። በአካል መተሽ መጠየቅ ትችያለሽ ማለት ነው። ሁለቱንም እንዲሁ በአካል እንደመጣሽው ያለ ዱላ ያለምን በሰላማዊው መንገድ አውርተሽ መፍታት ትችያለሽ ያለ ዱላ ማለት ነው። ይሄ ግን በህግ ያስጠይቃል። እኔ ቪዲዮ ለመስራት ብቻ ነው ደግሞ ብቻ እንዳልመስላችሁ እሺ። አሁን ግቡ ካልኳችሁ እዚህ ቆራርጣችሁ ስጋችሁን በሩብ ነው ለውሻ መሰጠላችሁ። እሺ እኮ ይቅርታ አሰባችሁ እዚህ ጋር ስጋችሁን በሩብረው ለውሻ ነው የምሰጠው እያለች ነው። እና ምን አሰባችሁት? ይሄ ነገር ሀገር ውስጥ ህግ የሌለ በሀገራችን ስንት ፖሊስ አለ፣ ስንት የህግ አስከባሪ አለ።
አሁን እሷ በየቦታው ጠፍታ ትኖራለች። አንዴ የመን፣ አንዴ አዲስ አበባ ውስጥም በየቦታው ተደብቃ ትኖራለች። ለዚህ እኔ አልያዝም። ምን ይመጣል? ይሄ ለምሳሌ በጫካ የሚኖሩት አሉ አይደል? በጫካ ውስጥ ተደብቀው የሚኖሩት ከተማ የገቡ ገጠር አካባቢ የገቡ ሰዎችን እየገደሉ ምናምን የሚያስቸግሩ። አሁን ሱመያ ያን ጸባይ ነው የያዘችው። ስሟት መኪና ከከፈትኩኝ እናወራም። በቃ እናወራም። በዛ አንልሽም። በቃ አንልሽም። አንቺ ብለም ታም አንቺ አያችሁ፣ ሰው በቤታችሁ ገብቶ እንዴት ሲመታቸው ይሄ ነገር እንዴት ይችላል ይባላል። እንግዲህ አንቺ ብለም ታም ትመጣሞጭ አሁን ይሄ ህግ የሌላ ሀገር ነው። ምን አይነት ትምህርት በዩቲዩብ ላይ እየሰጡ እንደሆነ ለሌሎች ኢትዮጵያኖች እንዲደሃ ለሆኑት አንድ ሰው በቤታችሁ ገብቶ እንዲህ ሊያስፈራራቸው ነው ማለት ነው። አሁን የዚችን ዩቲዩብ ካዩ ማለት ነው። እና በጣም የሚደብር ነው ይሄ ነገር። የህግ አካል ቢያየው ጥሩ ነው። ብዬሻለሁ እኮ አሰማሽ። መጀመሪያም ይቅርታ ብዬሻለሁ እኮ በቃ አንቺስ በቃ ይቅርታ አድርጊልኝ ሱመያ። ካሁን በኋላ ስላንቺ አላወራም። እሺ። ለነገሩ አንቺ መመታት የምትስፈልጊ አይደለሽም። እንሳቃ ልጅቷ ስትጀመር እርጉዝ ትመስላለች። እቺ ጥቁር ሻርብ ያደረገችው ታስራ ቁጭ ያለችው በቢጫ ወንበር ላይ እርጉዝን ትመስላለች። ልክ ሱመያ በዱላ ሆዷን አካባቢ ስትል እየፈራች ነበረ። ለምን? እርጉዝ ስለሆነች። ያው ለልጇ ፍቻት እንደው ፍቻት ወራጭ አለብት አይሽ ምስማሩ ነው እንዲህ ነው። እሺ ማንግላሽን ማወልቅልሽ። በዛ ላይ ደግሞ ብቻዬን መስዬሽ እንጣጥ። ይሄ ነገር ህግ ጉዳይ ህግ የለም እንደ ሀገር ውስጥ። እንዳታርፈሽ ተቀመጭ። እስኪ ዝር ሚላ አንቺ እዚህ አናትሽን ሳልልሽ ሁለተኛ ስለኔ ስሜን ታነሻለሽ? አታነሽ። አላነሳውም አልኩሽ፣ አልደግሞም። በግዴታ ማለት ነው። ይሄን ነገር በግዴታ ስሜን ታነሻለሽ ወይ አታነሽም? አናትሽን ሳልልሽ ምን ማለት ነው? አስባችሁታል? በገዛ ቤቷ ማለት ነው። አላነሳም አልጣረም። ጥጋብሽ ራሱ እንደዚህ በገዛ ቤቷ ባሏ የለም፣ ቤተሰብ የለም ቤት ውስጥ እና በራሷ ቤቷ የተደበደበ ራሱ እንደዚህ ስነ ስርዓት ያይሽ ሁለት እና እናንተ ሱመያ የምትደግፉ እኔ እንጃ፣ አላህ ልቦና ይስጣችሁ እላችኋለሁ። ሌላ ምንም ምለው ነገር የለም።